ሳራ ስለሺ። የጠፋችው እህትሽ ስሟ ማን ነው? እዛ የተወለደችበት የልደት ካርዷ ላይ እንደተጻፈው ፌሩዛ ከድር ነው የሚለው። ፌሩዛ ከድር። አባቴ ስሙን ቀይሮ ነው። በአባት አንድ ናችሁ? በእናትም? አይ በእናት በአባት ብቻ። እስኪ ታሪኩን ንገሪኝ ሙሉ። አባቴ እንደሚለኝ ከሆነ አዳማ ናዝሬት ነው የተወለደችው። ፌሩዛ ብሎ እንዳወጣላት ነው የነገረን። እናቷ ስታርፍ ነው የተለያዩት ከሷ ቤተሰብ ጋር ማለት ነው። እሷ ደግሞ ወደ እናቷ ቤተሰብ ጋር ሄዳለች ማለት ነው። እነሱን ያሳደጓት። ከዛን ጊዜ ጀምሮ እስካሁን ድረስ ተገናኝተን አናውቅም። ጀንጅ ታላቅነች? ጋር ከኔም ታላቅሽ ናት። ምን ነግሮሽ ያውቃል? የት አካባቢ ነበሩ አዳማ የቤተሰቦቿ ቤት? በድሮ 18 ቀበሌ አዳማ 18 ቀበሌ ነበረ የሚኖሩት የነበረው። አሁን አንቺ ከአባትሽ ጋር ነሽ? እኔ አሁን ከአባትሽ ጋር እንግዲህ ያኔ እንደተለያዩ ነው ማለት ነው። የእናቷ ቤተሰቦች ወሰዷት፣ ከዛ ከአባቷ ጋር ተለያየች። መቼ ማለት ነው? እዛ ላይ እንደሚለው ነው እንግዲህ መቼ እንደሆነ አላውቅም፣ ግን የተወለደችበት ዓመተ ምህረት በ1980 ማለት ነው። የእናቷ ቤተሰቦች እንደው የምታስታውሹ ስም አለ? የማንንም ስም አናውቅም። የሷን ብቻ ነው። እሱንም እዛ ወረቀት ላይ ስለተጻፈና እሱ ስለሚነግረን። ግን አባትሽ ደግሞ የእናቷን ስም አያውቀውም? የእናቷን ስም ነግሮን አያውቅም። ፎቶዋ ግን አለን። አባትሽ አሉ አሁን? አባቴ በህይወት የለውም። አደራ ተበለሽ ነው። ብዙ ጊዜ ፈልገናል። 18 ቀበሌ እየሄድን ከሱ ጋር እንፈልጋለን፣ ግን እዚህ የለችም ነው የሚሉት። የሉም ለቀዋል ነው የሚሉት። ሳር ቤት ገብተዋል ብለው ይሉታል እዚህ አዲስ አበባ። ግን ሳር ቤትም ደግሞ የት ብሎ እንደሚሄድ አያውቅም። ስለዚህ ግን አዳማ እኔም ወንድሞቼም በጣም ፈልገናታል። ወንድምም ማለት ላይ ያለውን የቤት ቁጥር ይዘን ከቀበሌ የቱ ጋር እንዳለ እየጠየቅን የዛ አካባቢ ያለን ሰው ፈልገን ጠይቀናል። ግን እንዲሚል ሰው ስም አናውቅም። የልደት ካርድ እናንተ ጋር አለ? ይሄ ቢጫው ካርድ የተወለደችበት አለ። እዛ ላይ ሙሉ ስሟ፣ ቀበሌው፣ ሁሉ ነገር አለ። ሁሉም አለ። እስኪ የምታስታውሹን እሷ ምክንያቱም ይሄንን ፕሮግራም ስታይ አሁን እንድታስታውስ ያባቷን ሙሉ ስም የተወለደችበትን አካባቢ ስትጠቅሽ ልታስታውስ ትችላለችና ሁሉንም ነገር እስኪ አስታውሰሽ እየፈለግሻት እንደሆነ ንገሪያት። ቀበሌው 17 በድሮ በአሁኑ 17 በድሮ ደግሞ 18 ቀበሌ ነበረ። አባቴ ያወጣላት ስም ይመስለኛል ፌሩዛ ከድር ነው የሚለው ስሟ። ከዛን ጊዜ ጀምሮ አባቴ ሲፈልጋት ነበር የኖረው። እኛም ደግሞ እንፈልጋት ነበር። እኔ ደግሞ እኔ ብቻ ነበርኩና እህት ለማግኘት በጣም ፈልግ ነበርና እንፈልጋታለን። ሳናቃት የምንናፍቃት እህታችን ናት። እንፈልግሻለን ፌሩዛ። የሷ ፎቶ የለንም። የእናቷ ፎቶግራፍ አለ? በጣም የእናቷ ፎቶግራፍ እኛ ጋር አለ። እሱ ፎቶግራፍ እሷ ጋር ይኖራል ብዬ ተስፋ አደርጋለሁ። ስለዚህ ተፈላጊ ፌሩዛ ከድር ናት። የእናቷን ፎቶ ነው በምስሉ ላይ የምትመለከቱት። እሷን የምታውቁ ወይ ደግሞ እናትየውን የምታውቁ ካላችሁ እህቷ በጥብቅ እየፈለገቻት ስለሆነ እንዲገናኙ መልካም እድል እንመኝላችኋለን። ልጆ ጋር እንዴት እንደተለያዩ ታሪኩን በደንብ ያጫውቱ። ገጠር ናቸው ቤተሰቦቼ። ከዘመድ ጋር ነበር የምኖረው። ያው በሰራተኝነት የምትኖር ልጅ ነበረች። ተጸነሰች። እዛ ቤት መኖር አልችልም። ከዛ በኋላ የት ነበር የሚኖሩት? ቡታጅራ። በቃ ካኪ ዘራፋለች እሷ። እንዴት ይሄ ነገር ተፈጠራለች? አባቴ ተጠራ። በቃ ከዛ በኋላ አሁን ያለው አማራጭ ምንድነው? እኔ ሚሊተሪ ገባሁ። ሁርሶ ማሰልጠኛ እጩ መኮንኖች እዛ ገባሁ። እኔ አሁን ትወጣለች ብዬ አልገመትኩም ነበር። ያው አንዴ ከተከሰተ በኋላ ከዛ ወጣለች እሷ ማለት ያው በኋላ ታሪኩን እንትን ስል እሷ እርጉዝና ነው እርሶ የወጡት ወደ ማሰልጠኛ? አስመረመረቻት። ካስመረመረቻት በኋላ ያው ከተረጋገጠ በኋላ በቃ እሷ በጣም እንትን አለች። ስለዚህ ከዛ በኋላ እኔ ያው ጨርሼ ኢህአዴግ ሲገባ ያው ድልቀምቱኝ ብዙ ጓደኞች ሲከሩ እኔ ገባሁ ሀገር ቤት ገባሁኝ። ያው ቆየው 84 አካባቢ እንደዚህም ገጠርም እንደዚህ እያልኩ እንትን ባልኩበት ሂደት ላይ እዛ ጎረቤቴ ነበር። የሷ ዘመድ ነው የኔ ዘመድ፣ ሌላ ዘመድ አላት እዛው ጎረቤት። ስሟ ነው የልጇ እናት። ልጅቷ ታሪኳ ነው የምትላት እሷ። እኔና ጓደኞች ደግሞ ስምና ውጣ ብለን በወቅቱ ማዕረገ ኮከብ
ብለን እንትና የልጆን ስም ነው የሚነግሩን። የልጆ እናት አስቴር ትባላለች። አስቴር። ከዛ አንድ ቀን እንደዚሁ ከሱ ጋር ስናወራ አይ ስለሷ ነገር ስናወራ እኔ ያለችም አልመሰለኝም። አለች እኮ አለኝ። የት? እንደዚህ አይነት ቦታ አለች። አሁን በህይወት አለች ከነ ልጇ አለች አለኝ። ጊዜ አላቃጠልኩም፣ ሄድኩኝ። ባለበት ቦታ አገኘኋት ከነ ልጇ። ተጎሳቁላለች፣ ጥሩ ሁኔታ ላይ አልነበረችም። በቃ አየሁ፣ ልጄን አቀፍኩኝ። በቃ አንዳንድ ነገር አወራን እና ቀጥታ ይዣት ሄድኩ ዘመዴ ጋር ከነ ልጇ። ወዴት? እዛ ዘመዴ አላልኩም፣ እሷ ጋር ሄድኩኝ። ቡታጀራ ይዣት ሄድኩኝ። በቃ ደነገጠች። ከዛ ልብስ ገዝታ ምናምን እንትናለና በዛ ሁኔታ ላይ ቆየን። አሁን በእንደዚህ አይነት ሁኔታ ላይ ያለው ያው እኔም ስራ የለኝም። ከጓደኞቼ ጋር ተመካከረን እንዴት ይሻላል፣ አሁን እቺ ልጅ በምን መንገድ ነው የምንረዳት የሚለውን እንትናልና ተጋብታችሁ አንድ ቤት ኖራችሁ ልጅዎትን ለማሳደግ አላሰባችሁም ነበር? አልተቻለም። እኔ ስራ የለኝም፣ እሷ በእንደዚህ አይነት ሁኔታ ነው ያለችው። ከዛ ቆየን በእንደዚህ አይነት ሁኔታ። እኔም እየጠየቅኩ ማለት ነው ልጅቷን አሁን ምን ይሻላል፣ አሁን እኔ እንደዚህ ስራ የለኝም፣ ስለዚህ ያለው አማራጭ ምንድነው የሚለውን ወሰንና አሁን ልጅቷን እኔ ልውሰዳት፣ አንቺ ሰርተሽ እንትን በይ፣ ልጅቷን በፈለግሽ ጊዜ ታያለሽ የሚለውን ነገር አማራጭ አቀረብኩላት። አንቺ ሰርተሽ ራስሽን እየረዳሽ እሷንም እያየሽ እኔ ለቤተሰብ ልስጣት አልኳት። በፍጹም አለች። አንገቴን በካራ አለች። በፍጹም ልጅን አልሰጥም አለች። ተለመነች። በዙሪያ ያሉ ሰዎች ሁሉ ተለመነች። ከዛ እሄዳለሁ ማለት ጀመረች። በ85 አካባቢ እሄዳለሁ ማለት ጀመረች። እሄዳለሁ ስትል እኔ ፈቃደኛ እንትን ባለም ለልጅቷ እንትን ባትልም በቃ ያንን ወሬ ሰማን። ይሄንን ትግል ያደረገው እንደዛ ነው፣ እሄዳለሁ ስትል ነው። ከዛም በኋላ በቃ ፎቶ እንነሳ አልኳት። ፎቶም ፈቃደኛ አልነበረችም ፎቶም ለማነሳት። 2 ፎቶ ተነሳ በስንት መከራ። አንዴ ልጅቷን እኔ አቅፌ፣ አንዴ ደግሞ ሶስታችን ይሄ ፎቶ አሁን ይሄ ፎቶግራፍ ማለት። ከዛ ወደ ዋናው ነገር እንትን ስንል ከዛ አንድ ሆሳና ሰው አገኘው። እኔ ስራ አገኘሁኝ፣ ባይዘይ 87 ስራ አገኘሁና ፍርድ ቤት ስራ አግኝቼ 2 አመት ቡታጀራ ከሰራው በኋላ በ3ኛው አመት ስልጢ ይባላል ከቡታጀራ 10 ኪሎ ሜትር ነው። እዛ ገባሁኝ። እዛ ማንን አገኘሁ? የሆሳና ሰው አገኘሁኝ። እንዲህ ታወራለህ አይደል? ተከራይተህ እንትን ስትኖር አወራን። ይሄን ነገር ነገርኩት። እንዴ ይሄማ በጣም እንትን ነው፣ እኔ አወጣለሁ አለ። እንትኑን ብቻ አድራሻውን ብቻ ስጠኝ፣ የሆሳናውን ሰዎች አድራሻ ስጠኝ። ከዛ በኋላ እኔ አገኛታ እንትን እላለሁ። አድራሻውን ዘት ሄዳል፣ አዲስ አበባ ትሄዳለህ አለኝ። ያንን አድራሻ ምክንያቱም ከዛ ነው አመጣጧ ስለሆነ አበረታታኝ። በቃ ኤቭሪቲንግ በቃ ገንዘብም እረዳለሁ ከፈለክ የፈለክ ነገር። አሁን ካልሄድ ካለ አዞኝ ሄደ። ደረስን። ያው እዛ ቤት እሱ ጋር አደርንና በማግስቱ ሰዎቹን አገኛቸው። ሙሉ አድራሻ የት? የአዲስ አበባ ነው። ሙሉ አድራሻ የተጻፈ ጻፍን። ሙሉ እንትን መጣሁኝ። እዚህ አዲስ አበባ መጣሁ በማግስቱ ማለት ነው። ከዚያ ያገኘሁት ማን ነው? አሳዳጊዋ። ለካ ያደራ ልጅ ናት እሷ። ያሳዳጊዋ ቤት ደረስኩኝ። ከዛ ሴትዮዋ ያስቴር ማለት ነው። ያስቴር አዎ፣ እሺ። ያደራ ልጅ ናት። አባቷ ዘበኛ ነበሩ፣ አልፈዋል አሉኝ። ከዛ ጮሁ እሳቸው። እንዴት አንተ መሰል አባት እያላት ነው ወይ እንደዚህ ልጅቷን እዛ የምትንከራተት? እኛንም እኮ እምቢ ብላ እንትን እያለች ነው አሉኝ። ከዛ አንዳንድ ነገር አወሩ። ከዛም በኋላ ምንድነው የሆነው? ልጃቸውን አስጠሩ። እዚሁ አዲስ አበባ ማለት ነው። ልጆቻቸውን አስጠሩና እንደውም ልጄ ሞታለች ወይ ምናምን አልኳቸው። ኧረ አለች ምናምን አሉኝ። ከዛ እዛው ሂድ እሷ ያለችበት ቦታ እዞኝ ሄደ። እዞኝ ሲሄድ ያልጠበቅኩት ሁኔታ ገጠመኝ። በጣም ታማለች አስቴር። ሰው እስከ መርሳት ድረስ አሁን ስለ ልጅ ማውራት ትንሽ እንትን ይላል። ሾክ አረጋኝ። በቃ ቆይ ተረጋጋ ምናምን አለኝ። ልጁ አረጋጋኝ። ከዛ ቀስ ብሎ እንደዚህ ብሎ ጠየቃት። ልጅቷ አለች አለች። ልጅቷ አለች፣ ለዘመድ ሰጥቻታለሁ። ከዛም በኋላ ይሄን ሁኔታ እንትን ካልነው በኋላ አሁን የወሰድኩት እርምጃ ምንድነው? ብዙም ዝግጅት ማድረግም እንትን አላልኩም። በቃ ተመልሼ እመጣለሁ አልኩት። ከሱ ጋር አወራና ለብቻ ዲስከስ አድርገን በቃ እኔ ተመልሼ እመጣለሁ ሌላ ጊዜ ሲሻላት ጊዜው መቼ ነበር? የተወሰነ በ92 ነው። 92 ነው። አዎ 92 ዓመት የዛኔ ልጅቷ የዛኔ እንግዲህ 83 ነው የተወለደችው። ወደ 9 10
ስለዚህ ከዛ በኋላ በቃ አይቷት አያውቁም። ከዛ በኋላ ተገናኝተን አስቴርስ አለች በህይወት የሚያውቁት ነገር አለ? የማውቀው ነገር የለም። ስለዚህ የሚፈልጉት አስቴርንም የልጆን እናትም ልጆንም ነው ማለት ነው። ፎቶግራፍ አላችሁ ሶስታችሁም አንድ ላይ ሆናችሁ የተነሳችሁት ፎቶግራፍ አለ። አስቴር አባቷ ስም ማን ነው? የአባቷን ስም አላውቅም። የልጆ ስምስ ማን ይባላል? ታሪኳ ነበር የምትላት። ታሪኳ እንደዛ እያለች እንግዲህ ፎቶግራፉን ስታይ ልጆም የልጆም እናት አስቴር በደንብ ሙሉ ታሪክ ነው፣ ረጅም ነው ታሪኩ፣ ግን በደንብ ዘርዘር አድርገው ስለነገሩን በደንብ ያስታውሳሉ ብለን ስለምናስብ ይመጣሉ፣ ትገናኛላችሁ ብለን ተስፋ እናደርጋለን። እናትህን ነው የምትፈልገው? ማን ይባላል እናትህ ስም? ትዕግስት ግርማ። እንዴት ነው የተለያያችሁት? ያው የተሻለ ህይወት ለመፈለግ ብላ እኔን ከወለደች በኋላ 1 አመት እንትን ካለች በኋላ ወደ አዲስ አበባ መጣች ፕሮሰስ ምናምን ለመጀመር። የት ነው የተወለድከው አንተ? እኔ ወይና አምባ ለገሄዳ ወረዳ ከደሴ ትንሽ 200 ምናምን ኪሎ ሜትር አለፍ ብሎ ማለት። እሺ። ከዛ መጣች እዚህ ፕሮሰሷን ጀመረችና 1999 ላይ ተመልሳ ወደዛ መጣች። ከዛ መጣችና ተመልሳ ወደ ህዳር አካባቢ ላይ ተመልሳ መጣ ወደ ውጭ ወጣች ማለት ነው። የት ሀገር? ደቡብ ሱዳን። ደቡብ ሱዳን። አንተ ማጋ አደክ? አያቴ ጋር። አያቶች ጋር። አባትስ? አባቴ እኔ ከተወለድኩበት 42 ኪሎ ሜትር ወረኢሉ የሚባል ከተማ ነበር የሚኖረው። 2ኛ ክፍል ተማሪ እያለሁ እሱ አረፈ። የተገናኙትም እሷ ወረኢሉ ልትማር ፈረችበት ጊዜ ነው። እኛ አካባቢ ሃይስኩል የለም ነበር። ለዛ እንደዛ ነበር። እናትህ ካንተ ሌላ ልጅ ወልደዋል? አልወለደች። ብቻህን ነው? እዚያው ነው የምትኖረው አሁንም አያቶች ጋር? አሁን አዲስ አበባ መጥተሃል። ስለዚህ ከ99 በኋላ እናትህን አላገኛችኋችሁ ሁላችሁ? አላገኘናትም። እስከ 2003 ድረስ ስልክ ተደውል ነበር። 2003 አካባቢ ላይ መስከረም ላይ ደውላ እኔ ካልደወልኩላችሁ እናንተ አታገኙኝም፣ ካሁን በኋላ ኔትወርክ የሌለበት ምናምን ቦታ ያለው አለችን። አያቴን አወራቻት ማለት ነው። እናቷን ከሱዳን ደውላ ነው ያወራቻት። እስከዛም ጊዜ ድረስ ትደውል ነበር ከ2000 ጀምራ እስከ 2003። ከዛ እንደዛ አለች። ከዛ ጊዜ በኋላ በስልክ አወርታት ታውቃለህ አንተ? ያው በጣም ህፃን ቢሆንም አስታውሳለሁ ትንሽ። ምን ነበር ያወራችሁት በጊዜው? ያው ትመጫለሽ ወይ ነበር ሁሌ ጥያቄ። አልመጣም አይነት ነገር። እቺን ነው ማስታውሰው። በአካል ታስታውሳታለህ እናትህ? ፍጹም አታስታውሳለህ? በፎቶ ነው የምታውቃት? አያቶች ስለ እናትህ ባህሪ ስለ እናትህ ያላቸውን ነገር ምን እያሉ ይነግሩ ነበር? ጥሩ ሴት ነበረች፣ ከሰው ጋር የምትግባባ ምናምን ነገር እንደዛ እንደሆነ ነገሩኝ። ጎረቤት ምናምን እንደዛ ነበር የሚነግረኝ። እስካሁን እየፈለጋችኋት ነው እናንተ ግን? ያው በስልክ ሞክረን ነበር ግን ማግኘት አልተቻለም። ሌላ ሰው አይነት ነገር ነው መሰለኝ የሚያነሳው። ሰዎች እንደዚህ ወንድሞቿ ምናምን ደውለውላት ነበር፣ ታላቅ ወንድሟ። ስለሷ በምንም አጋጣሚ ሰምታችሁ አታውቁም? ከዛ በኋላ ያው አንዳንድ ወሬ ትሰማለህ። ምን ሰምታችሁ ታውቃላችሁ? ለምሳሌ ወልዳለችም ምናምን የሚባል ነገር አለ፣ አግብታለችም የሚባል ነገር እዛው ሱዳን። ያው ትክክለኛ መረጃ አይደለም፣ ዝም ብሎ ሰዎች ይላሉ። የአያቶችህን ስም እስኪ ንገረን፣ የእናትና አባቷን። ስንዱ ኃይሌ ወልደየስ እናቷ፣ አባቷ ግርማ ኃይሌ። ትዕግስት ግርማ ወይም ሚሚ የቤት ስሟ ትዕግስት ግርማ ወይም ሚሚ። እንግዲህ ፎቶግራፏን እየተመለከታችሁት ነው። ቤተሰቦቿ ልጇ ጭምር እየፈለጓት ስለሆነ እሷን የምታውቁ አንቺም እንግዲህ ይህን ፕሮግራም ካየሽ ከቤተሰቦችሽ ከልጅሽ እንድትገናኝ ስንል እንጠይቃለን። ከታች ያለውን ስልክ ለመረጃ መጠቀም ትችላላችሁ። መልካም እድል ይሁንልህ። እሺ፣ አመሰግናለሁ። እኔ እናቴን አላቃትም። ያሳደገችኝ አያቴ ናት እና ለሷ ጥላዬን የጠፋችው በ3 አመቴ። ለእናቷ ማለት ነው? ስሟ ማን ይባላል እናትሽ? ስንታየው ማሙ ወይም ደግሞ ተጨማሪ ገነት ማሙ። ሁለት ስም ያላት። የት ነው አስቀምጣሽ ሄደችውን? የአያትሽ ቤት የት ነበር? ጭርተራ መርካቶ በርበሬ በረንዳ በሚባል ቦታ። ለምንድን ነው ሄደችው? ታሪኩን እስኪ በደንብ ንገሪን። እናትሽ እንግዲህ በዛ ሰዓት በ3 አመትሽ ለእናቷ አንቺን አስቀምጣ ስትሄድ የት ብላ ነው የወጣችው? ምንድን ነው የሰማሽው ታሪክ ስለ እናትሽ? ያው ትንሽ ያለ መግባባት ነበረ እና በዛን ሰዓት በቃ ጥላት ሄዳለሁም አልመጣም ብላ በዛው ጠፋች ማለት ነው። ከዛም ከ3 ወር ምናምን በኋላ ወደ አምቦ
ነኝ ብላ ደብዳቤ ልካለች ለሰው እና እሷ ደግሞ በምላሹ ስትልክላት ከዛ ቦታ እንደለቀቀች ነው የሰማችው። በርበሬ በረንዳ ከመምጣትሽ በፊት የት ነበር የምትኖረው? እናትሽ ከአቶ ጸጌ ከአባትሽ ጋር ነበር የምትኖረው? የት ነበር የምትኖረው? አዎ ግንኙነታችን ያው በትምህርት ቤት ነው እና ከዛም ያው ተፈጠርኩ። ከዛም በኋላ ነው ከሱ ጋር መጀመሪያ እንትን የላቸውም ነበር። ያው እናቴ ጋር ነው ይዛኝ የመጣችው። እነሱ ግን አብረው አልኖሩም። አዎ ትዳር ምናምን አልመሰረቱም። ከዛም እሱ ደግሞ ፈልጎ ይመጣ። እሷ ከጠፋች በኋላ ፈልጎ ይመጣ። ለትንሽ ጊዜ እሱ ጋር አድጌ ነበር እና ለሱም ግን ያለችበት መረጃ ምናምን የለውም። ስለዚህ እስካሁን ትገናኛላችሁ ከአባትሽ ጋር? አሁን ተለያይተናል፣ ቆይተናል። ወደ 15-20 ዓመት ይሆነናል እኔ እነሱ ከተለያየን። እሱም ሌላ ትዳር መስርቷል። እኔም አያቴ ጋር ተመልሼ መጣሁ። አያትሽ አሉ? አዎ በህይወት አለች። እሷም አልጋ ይዛ ተኝታለች። ሁሌ ግን ያው ስለ ልጇን የምታለቅሰው ብትመጣና ባያት ብላ ማለት ነው። ወንድም እህት አላት እናትሽ? አንቺ አጎት አክስት አለሽ? ያው አጎት አለኝ። እህቴ አክስቴ ግን በህይወት የለችም። የአያትሽ ስም ማን ይባላል? አቦነሽ አየለ። አቦነሽ አየለ። ስለዚህ እንግዲህ የእናትሽ ፎቶግራፍ አለ አይደለ? እስኪ ለእናትሽ መልእክት አስቀምጭላት። በ3 ዓመትሽ ነው የተለያያችሁት። እናቷ አያትሽን በህይወት ስላሉ እየፈለጋችኋት እንደሆነ መልእክት ንገሪያት ለእናትሽ። አዎ እናቴ እባክሽን ለሷ ብለሽ አብሶም ደግሞ ለሷ ብለሽ አልጋ ላይ ነች። ሁሌ በጣም እያለቀሰች ነው ያለችው በጸጸት እና በእግዚአብሔር ብለሽ እኔም ደግሞ ካለት ካለ ወንድምን አስቀርታኝ ሄደች። ብቸኛ ነኝ እና በእግዚአብሔር ስም ለምንሻለሁ ካለሽ እንድንገናኝ ብዬ ነው መልእክቴን ማስተላለፈው። መልካም እድል። አሜን። እናትሽ እንግዲህ ይሄ መልእክት ይደርሳችኋል ብለን ተስፋ እናደርጋለን። ፎቶግራፋቸውም አለ። ይሄንን መረጃ የምታውቁ ሁሉ ከታች ባለው ስልክ እንግዲህ እንድትተባበሩ ስንል እንጠይቃለን። መልካም እድል ይሁንልሽ ላንቺ። የእናትሽ ስም ማን ይባላል? ስንታየው አለም። መቼ ነው የተለያያችሁት? እኔ የ3 ዓመት ነው ተታኝ ሄደችው 1983 የተወለድኩት ጅጅጋ ነው። ክርስትናም የተነሳው ጅጅጋ ገብርኤል ቤተክርስቲያን። ማን ይባላል የእናትሽ ስም? ስንታየው አለም። ስንታየው አለም። የት ነው አስቀምጣሽ ሄደችው? መንዲዳ። ማጋ? የአባቴ እናት ጋር። እስኪ ታሪኩን ሙሉ ንገሪኝ፣ በደንብ ሁሉንም ታሪክ ንገሪኝ። እሱን አላውቀውም። እሱን 2004 መታ ነበረ። እሱን አውቃለሁ። 2004 ማለት ነው። ትልቅ ነሽ ታስታውሻታለሽ? ያኔ መጣች። እንደመጣች ቀጥታ መንዲዳ ነው የመጣችው። መንዲዳ መጣችና የሆነ ዘመድ አለ እዛ ፖሊስ ጣቢያ ውስጥ ነው የሚሰራው፣ እሱ ጋር ሄደች። ከዛ እንዳጋጣሚ እሱ ማላወቃትም ነበረ። ከዛን እሷ አወቀችው። ከዛ ስታውቀው ጊዜ ከዛ ልጅ ፈልጌ ነው የመጣሁት ወገኔን አለች። ወገን ነው የምትለኝ እሷ ፈልጌያት ነው ምናምን ስትል ጊዜ ከዛን ገጠር ነበር። ከገጠር ደውሎ ጠሩ። ከዛን መጣውና ከዛን ተገናኘን። አለቀሰች። ከዛ የሆነ ግሎሰሪ ገባን። ሰውየውም አለ። ከዛን ገባንና እዛ ግሎሰሪ ያው ልሰድሽ ምናምን ይዤሽ ሊድ አለችኝ። እኔ አያቴ ስላሳደጉም በነፍስ እስካሉ ድረስ ትቻቸው አልሄድም ብያት ነው እሷም ማለት ነው። ከዛን ነይ አክስቶችሽን ላስታውቅሽ፣ ባህር ዳር ዩኒቨርሲቲ ነው የምትማረው መጨረሻ እህቴ አለች። ላስታውቅሽ ስትለኝ ጊዜ አይኔ አልሄድም አልኳት። እኔ ያለኝ በቃ 1 ሳምንት ብቻ ነው፣ እናቴ ሞታ ነው የመጣሁት ለቅሶ አለች። ውጪ ነው ያለሁት አለች። ውጪ እንግዲህ የት እንደሆነ አላውቅም። ስትመጣ ይዛኒ መጨረሻ 2004 ላይ ስታገኛት ከየት ነበር የመጣችው? ያኔ የእናቷ ለቅሶ ነው የመጣችው። ከውጪ ነው የመጣችው። ከውጪ ከኢትዮጵያ ውጪ ነበር የነበረችው። አዛን ያ የኛ ዘመድን ዲቪ ደርሶኝ ሂጂ ነው ምናምን ብላ ለሱ ነገረችው። ከዛ ለአባቴም አባቴ ደግሞ አጋሮ ጅማ ነበር ያለው፣ ለሱም ነገረችው ለአባቴም። አዛን ተነጋገሩ። ከዛን ይዤሽ ልሂድ ስትለኝ እኔ አልፈልግም አልኳት። ከዛን አልፈልግም ስላት በቃ አደራ ብላ ሄደችው ሰውየውን። ከዛ ወዲህ በቃ ድምጽ የለም። በስልክም በምንም ሰምታችሁ ተጠቁ? ድምጽ የለም። አባትሽ ጋር ትገናኛላችሁ? አባቴ አለ እዚህ ነው ያለው። አሁንም የአባትሽ ቤተሰቦች ጋር ነሽ አንቺ? እኔ ስለዚህ የእናትሽ ፎቶግራፍ አለ? የለም። እሷ በቃ ፕሮሰስ ብዙ ምን ትሳይል መንዲዳና ስሜን እንትን ካለ ትመጣለች። እስቲ የአባትሽን ስም የአያትሽ አባትሽን እናት ስም እሷ በደንብ እንድታስታውሰው። የአባቴ እናት ወርቅነሽ የጀሬ ነው የምትባለው። የአባቴ አባት ደግሞ ሽፈራ በሻ ይባላል። የአባትሽስ ሙሉ ስም? ሽመልስ ሽፈራ።
ስለዚህ ይሄንን ታሪክ ስሰማ ቦታውን ምናምን በደንብ ታስታውሳለች። ታውቃለች። መንዲዳ ራሱ ከተባለ ታውቃለች። አንቺ የምታስታውሹ 2004 ላይ ሌላ የነገረች ነገር ምን አለ አብራችሁ ባሳለፋችሁበት እና ሐዋሳ አለች ሆቴል እያሰራው ነበረ። እሱንም ክፉም ደግም አለ አይተሽ ትመጫለሽ ነይና ምናምን ስትለኝ ያው በዛ ሰዓት ደግሞ ያው ርቄ የጂም አላቅም መውጣትም ደግሞ እንትን ስለሚል እዛ እኔ ተውኩት። ከዛን ግን እሷ ከሄደች በኋላ ይሄ የሆነ ስልክ አለ ቴሌ ላይ ማለት ነው ግድግዳ ላይ እንትን የሚደረገው በሱ ደወልኩላትና ስልክ ሰጣኝ። በእንትን ጽፌ ስልኩን ይዤ ነበር። ከዛን እሷ ከሄደች በኋላ ከፋኝና ነው ሰይኝ አልኳት። አሁንማ በቃ ሜጄ ይደርሷል አለች። ከዛን በዚህ እንትን አለ በቃ ሙሉ መረጃ ነው የነገርሽን። ቦታው አለ፣ የአባትሽ ቤተሰቦች፣ የራስሽን ስም ይሄንን ሁሉ ስታስታውስ እንግዲህ ትመጣለች ብለን ተስፋ እናደርጋለን። መልካም እድል ይሁንልሽ። አሜን።